ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁኝ። ስራ፣ ጤና፣ ህይወት ሁሉ ሰላም እኔ ጋር እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም ነው። ዛሬ ልላችሁ የመጣሁት አንድ ሁለት ነገር ነው። እነዛ ሁለት ነገሮች ምን መሰላችሁ? ይጠቅማችኋል በህይወታችሁ ውስጥ ለራሳችሁም። እኔ ይሄ ነገር የገባኝ ነገሩ ከቆየ በኋላ ትንሽ ማለት አሁን ካለሁበት ነገር ላይ ነው የገባኝና የትኛውም ሰው ማንኛውም ሰው ማለት ነው ቤተሰብም ዘመድም ማንም እናንተን የሚፈልጋችሁ ሲኖራችሁ፣ ጤነኛ ስትሆኑ፣ ደስተኛ ስትሆኑ ብቻ ነው። ከዛ በዘለለ ስታጡ፣ ስትነጡ፣ ስራ ሳይኖራችሁ ቤት ስትቀመጡ አለ አይደል የሆነ የሚያስጠላ ነገር ላይ በምትሆኑበት ሰዓት የትኛውም ቤተሰብ ዞር ብሎ አያችሁም። የዛኔ ሲኖራችሁ አሸርግዶላችሁ ስንት ነገር ያሉላችሁ ሰዎች እናንተ ምንም ነገር ባጣችሁበት ሰዓት ማንም አጠገባችሁ ዞር ብሎ አያችሁም። ኢቭን ብትታመሙ እንኳን ማንም አያስተውላችሁ፣ ማንም ለእናንተ ጊዜ አይሰጣችሁ። ሁሉም ለራሱ ነገር ነው የሚሮጠው፣ ለራሱ ነገር ነው የሚሄደው። እና ምን ልላችሁን አሁን ዋናው ሀሳቤ ከምንም እና ከማንም በፊት ግዴታ ለራሳችሁ ቅድሚያ ስጡ። የትኛውም ነገር መቅረት ይችላል፣ ማንም ቢሆን መቅረት ይችላል። በቃ እነዚህ እናንተ ስኖራችሁ ደስተኛ ስትሆኑ ስታገኙ የሚፈልጓችሁ ሰዎች ለራሳችሁ ጥቅም እንጂ ነገ ላይ እናንተ ብትወርቁ ብታጡ ብትቸገሩ ሊያነሷችሁ በቸገራችሁ ሰዓት ሊደርሱላችሁ አይደለም። እኔ አይመስለኝም ነበር። እውነት ነው፣ በእውነት የዘመድ ጥቅም ለቅሶ ማድመቅ ነው የሚባል አባባል እና እኔ ያ ነገር እውነት አይመስለኝም ነበር። እንዴት ዘመድ እኮ ያስባል ይጨነቃል እል ነበር። ግን ውሸት ነው፣ አይደለም፣ እውነት ነው። በቃ የዘመድ ጥቅሙ ለቅሶ ማድመቅ ብቻ ነው። እኔ እግዚአብሔር ይሄንን ነገር የምላችሁ ከራሴ ህይወት ብዙ ነገራችን ነው በራሴ አየሁት። ብዙ ነገር የሆነ የተረዳሁት ነገር አለ በሰው ላይ ማለት የትኛውም ቤተሰብ ጥቅመኛ እንደሆነ የገባኝ በራሴ ደርሶብኝ ስላየሁት ነው። እና እናንተ ስኖራችሁ ጤናችሁ፣ ግማሹ እናንተ ሲኖራችሁ ገንዘባችሁን ይፈልጋል፣ ግማሹ ደግሞ ጉልበታችሁን ይፈልጋል። እና አየሁት የሆነ እንደዚህ ብዬ ለማለት ደርሶብኝ ስላየሁት በድሮ ሰዓት ሰው እንደዛ ስል እንደዛ አይደለም ብዬ ነበረ እማምነው። ግን አይደለም፣ እንደዛ አይደለም። እውነት ነው። የዘመድ ጥቅሙ ለቅሶን ማድመቅ ብቻ ነው። የትኛው ማንኛውም ሰው ብትሉና ከራስ በላይ ንፋስ። መጀመሪያ ለራሳችሁ ኑሩ። መኖር ህይወት ምን እንደሆነ መጀመሪያ ለራሳችሁ እወቁ። እኔ አሁን ላይ እግዚአብሔር ከረዳኝ ትልቅ ቦታ መድረስ ፈልጋለሁ። ሁሉም ነገር የእግዚአብሔር ፍቃድ ነው። እግዚአብሔር ነው የሚያግዘው፣ ደጋፊው እግዚአብሔር ነው። የሰው ልጅ ምንም አያደርግላችሁም። እኔ ብዙ ነገር እቻለሁ፣ ብዙ ነገር አሳልፌያለሁ። ከዛ መሀል ላይ አሁን ላይ በጣም የተረዳሁት የገባኝ የተማርኩት ነገር ብኖር ሰው ከእናንተ ይፈልጋል እንጂ እናንተ ከፈለጓችሁ ሰዎች ላይ መልሳችሁ መፈለግ አትችሉ። ምክንያቱም እናንተ የሆነ ነገር ሲቸግራችሁ፣ ስትወርቁ፣ ስታጡ ካጠገባችሁ ዞር ይሏል እንደማያውቋችሁ። እንደዛ ነው የሚሆኑት። እና በህይወታችሁ ውስጥ አንደኛ እግዚአብሔርን ያዙ። እግዚአብሔር ነው ከሁሉም ነገር የሚበልጠው። እግዚአብሔር ካለ ሁሉም ነገር ሙሉ ነው፣ ሁሉም ነገር ሰላም ነው። እና ከምንም እና ከማንም በላይ መጀመሪያ ራሳችሁን ውደዱ፣ ለራሳችሁ ጊዜ ስጡ። በቃ ምንም አይነት ነገር ቢሆን ዛሬ ላይ ኑሯችሁ የበተናችሁት ነገር፣ ዛሬ ላይ ኑሯችሁ የሰጣችሁት ሰዎች ጊዜም፣ ገንዘብም፣ ጉልበትም ሁሉም ነገር የእናንተ ጤና ሲጠፋ፣ ስትቸገሩ፣ ስታጡ፣ ስትነጡ ማንም ዞር ብሎ አያችሁ። እና እኔ ከራሴ ህይወት አንዳንዴ ሰው የሚያስተምረው ከራሱ ህይወት አንጻር ነው። ሲኖረው ሲያየው ማግኘትንም ማጣትም ምን እንደሆነ የትኛውም ሰው አስተማሪነትን የሚወጣ በራሱ ህይወት ላይ ያየው ተደጋግሞ የሆነበትን ነገር ነው ሊያስተምር የሚወጣውና እኔ አሁንም ሆነ ወደፊት ልላችሁ የምችለው ነገር ከምንም እና ከማንም በፊት ለራሳችሁ ቅድሚያ ስጡ። በቃ ራሳችሁን ቴክር አድርጉት። ለእንደዚህ እኮ ለዚህ ሰው እኮ ባደርግ ይሄንን፣ ለዚህ ሰው እኮ ይሄንን ብፈጥር ብሰራ
ኖ ይሄ አይሰራም። በቃ ለራሳችሁ መጀመሪያ ጊዜ ስጡ። ለራሴ ያስፈልገኛል የምትሉትን ነገር ከያዛችሁ በኋላ ነው ለሰው ማድረግ የምትችሉት እንጂ ለራሳችሁ ምንም ሳይኖራችሁ ምንም ሳታረጉ ለሰው አረጋለሁ ማለት ነገር ዛሬ ላይ ለራሳችሁ ሳይኖራችሁ ለዛ ሰው ያረጋችሁት ነገር ኢቭን የሆነ ሰዓት ላይ በጣም ይቆጫችኋል። እና ከመቆጫት በፊት እኔ በራሴ ያየሁት ስለሆነ ለቤተሰብም ሆነ ለዘመድ ከምንም በላይ ለራሳችሁን ጊዜ ሰጣችሁ ለየትኛውም ሰው ለሁሉም ልክና ጊዜ ሊኖረው ይገባል። እንደኔ አይነት ከተረዳሁት ነገር አንጻር እና ለራሳችሁ ቅድሚያ ስጡ፣ ለሰው አትጨነቁ። ማለት እኛ ሰዎች በተፈጥሯችን እግዚአብሔር ምን ይለናል ብለን ሳይሆን ኢቭን ኃጢአት ስትሰራ እግዚአብሔር ኃጢአታችንን ከእግዚአብሔር ይልቅ ለሰው ነው መደበቅ የምንፈልገው። ማለት እኛ ባለንበት በአሁን ታይም ላይ ከፈጣሪ ይልቅ ለሰው ክብር የምንሰጥና የምንጨነቅበት አይነት ጊዜ ላይ ነው። ያ ግን መሆን የለበትም። ከሰው ይልቅ ለፈጣሪ ነው መጨነቅ ያለብን። ሰው ሲሰርቅ የሚፈራው እግዚአብሔርን ሳይሆን ካሜራ ያኛል ሰው ያኛል ብሎ ነው። ግን እንደዛ ሳይሆን እኛ የትኛውም ነገር ስናደርግ እግዚአብሔር ያያናል፣ ይመለከተናል ብለን ነገሮችን ብናደርግ አሪፍ ይመስለኛልና ለኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ አርጉኝ። እህታችሁ ነኝ። ልደግ ራሴን በምቀይርበት መንገድ እግዚአብሔር እርቶኝ ራሴን መቀየር እፈልጋለሁ። ከዚህ የተሻለ አሁን ካለሁበት የተሻለ ነገር እንዲኖረኝ እፈልጋለሁ። ማንኛውም ሰው የተሻለ ነገር እንዲኖረው ይፈልጋልና ቤተሰቦች እርዱኝ፣ አበረታቱኝ፣ ላይክ አርጉልኝ እና በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም ቆዩ።